السلام عليكم ورحمة الله وبركاته. أكم جرتين هردفتو تسيراجي في نسينا خير الحمد لله. عندنا سلامنا جود تكبراችሁ ተወደዳችሁ የሲራጅ እንደነሲ ተመልካቾቻችን አልহামዱሊላህ ዛሬም እንግዲህ እንደተለመደብኝ ተመልሼ መጥቻለሁ። እንግዲህ መምጣት የማይቀር ነው። ዛሬም እንግዲህ በስልክ ፕራንክን የመጣሁት هردفتو ተኸኛ አረስ ዲቤት እንደፈይቲን ጅራ ኻኒ እንደፈይኒ ሲራጅ ይረትጋ አኩመ በከመ ከስመረት ፕራንኪ ደለጋ ፕራንኪ ቢልቢላኒ ረደለት ቡዲ ማዲሳቶ ከመለ የተነቢት መነቲ ነረት ደለጌ ከምንም በላይ ነበር። ቤት ጉድ እንዳደረገኝ አይታችሁታል። እንግዲህ ተከፈዩ ተከፈለዱን አንቻቱርተኒ አራንተናንስ ይሰመራችሁ ጅራዳችሁ ዳሃን ቀዱመትኒን ቢልቢላፊ ሰሙን ኢሳ ገረገልቸይቹ نايلا تايتال እንዴ አንተኛ እና ድምጽ ምንም ሰላም አለይኩም የለም እንደዛ ሰላም አለይኩም እኔ አሞኛል ታውቃለህ ለዚህ ነው አሞኛል ልጅ አይሰማ ምን ባለፈው ጉንፋን እንደያዘኝ ታውቃለህ። ዛሬ ሴትይቷ አይታ ኮሮና ነው ብላ ተመለሱ አለችን። በቃ ይኸው ያመመኝ ራሴን ምናምን በቃ አልቻልኩትም። መንገድ ላይ ነው ያለሁት። መንገድ ላይ ሆኜ ኦቨር እየጠበቅኩኝ ነው። ኮሮና ነው አስመረመረችን። እንግዲህ ቤትም እንዳትገቡ ከልጅሽን እንዳትበከይ ምናምን በቃ እዚህም እኛን ትበኪያለሽ ምናምን ብላ በጣም ነው የምትፈራው ታውቃለህ። እሷ ማሽ ሰላም አልነበረ እንዴ? እኔ በቃ ከመጣሁ ታውቃለህ ኃይለኛ ጉንፋን ነው አየሩ ነው ያን እንግዲህ አንተንም ይዞክ ነበረ እና አሁን እንነልሽ እኔ እንዳለው ራሱ አላውቅም። ራሴን በጣም ያመመኝ ነው። ስደውልልህ ቅድም ወደ ሰላም ነበርኩኝ። ስልክህ እንትን ላይ ለማታነሳም ነበር። አሁን ግን ከዛ አልፍ ያለው የት እንዳለው አላውቅም። እሺ የት ልምጣ? እንዴት እንዳለው አላውቅም። እኔ እንዳለው አላውቅም። ወዲያ አሁን እንግዲህ አውቃለሁ፣ ግን አሁን የቱ ጋር እንደምወርድ ራሱ ብዥ ብሎብኛል። ምንድነው? አላህ ምን አይነት በላ ነው? ቆይ መቼ ነው የተመረመራችሁት እናንተ? ዛሬ ጠዋት በጣም ሲያተኩሰኝ ማታ ብርድ ሲለኝ ትላንት ቀኑን ሙሉ አልሰራውም። ነግሬሃለሁ አይደለ? ጉንፋን እንትን እንዳለ ዛሬ ነው ውጤቱ ነው የመጣው? አላሁ አክበር እና እሺ አሁን ልምጣ እኔ እንትን የቱ ጋር ነው ያለሽው? እሺ ልምጣ። እኔ የት እንዳለው አላውቅም። እንግዲህ እንዴት የት እንዳለው አላውቅም። እሺ እንዴት ነው የምናደርገው? የት ልምጣ እንዴ? ለምን አታውቂም ማለት እኔ እንትን ብዬ ማለት ነው እነግርሃለሁ። እስቲ ለማንኛውም ልረጋጋ። እስቲ ትንፋሽ ያጥረኛል ምን ይላል? እሺ መድኃኒት ምናምን ነገር እንትን አለሽ? መድኃኒት ምን አለው? ትኩስ ነገር ነው ያው ጀንጀል። እንዴት ታዲያ ለቀቁሽ? ቆይ እዛ ማለት እንዴት ወደ ሆስፒታል ሳይወስዱሽ ማገገሚያ እንዴት ለቀቁሽ? የለም እሱ እኮ ያኔ ልክ እንደመጣ ነበር ማገገሚያ የሚያስፈልገው እንጂ እኮ አሁን ቀጥታ ወደ ቤት በቃ ትኩስ ነገር መጠጣት ራስን እንትን ማለት ነው እንጂ መንከባከብ ነው እንጂ እንደ ድሮ እኮ አይደለም ኮሮና አሁን። እና ተጠንቀቂ ምናምን አለሽ? ልጅሽ ጋር እንዳደርሺ ነው ያለችኝ። በቃ ባልሽና ልጅሽ ጋር እንዳደርሺ ከቻልሽ ለየት ያለ ክላስ ካለ እዛ ግቢና ቁጭ በይ እስከ ሳምንት ምናምን አለችኝ። 12 ቀን 15 ቀን እንዳትመጪ አለችኝ። ስራ እኔ ደውልልሻለሁ አግቢ አለችኝ። ራስ ምታት አለው በጣም ራሴን ያመኛል። በቃ አንዱን ክላስ እንትን ብለን የቱን ነገር ነው እናገራቸው። በቃ አንዱን ክላስ እንትን ማዘጋጀት ነው። ምን ማለት ይቻላል?
ሳሎን ግቡና ማለት ነው እናንተ። እንደዛ እናደርጋለን። ምንም ማድረግ አይቻልም። ግን አንቺ ተረጋጊ ስልሽ ምንም አትሆኝም። ያው አዲ ነው ምክንያቱም ሁሉንም እኮ እንደ እንትን የያዘ ነገር ነው። አሁን ሲምፕል ነገር ነው፣ የሚካበር ነገር የለው። በቃ የመጣ ነው እንግዲህ ውጣና ጠብቀኝ መንገድ ላይ እና ትጨናነቂ እንጂ ባባዬ ነው። አንድ ቤት ውስጥ ሆነን እንዴት ነው ማላይ ውስጥ ያንን ባይ ራሱ መጣ። ይሄኔ ቆንጆ ነው እንዴት ልጅ ጋር ብዙ እሱ ምንም ያለ ያመጣውን ነገር መቀበል ነው። ምንም ማድረግ አይቻልም። ታውቂያለሽ። አንቺ ተረጋጊ። እንትን አትበይ። አንተም ልትርቀኝ ነው አይደለ? እንዴ እዛ ቤት ውስጥ እያለ ልጄ እናንተን እንትን ተፈጥሮ እንትና ምንም ማድረግ አይቻልም። ችግር የለውም። ቀረቡን ምናምን ነገር ካልሽ እንቀርብሻለን። ግን ለልጁ እኔ ብዙም ችግር የለብኝም። ለልጁ እናንተ ደንግጠሃል እንዴ? በጣም ነው እንጂ ደነገጥኩት። እንዴ ግራ ገባኝ እኮ ማለት አሁን መራራቃችንም ሳስረዳም ማለት ወላሂ ያለው ነገር ነው የሚሆነው ሁሉም ነገር። ምንም አትጨናነቂ። እዚህ ያለውን ነገር እናስተካክላለን። መደረግ ያለበትን ነገር እናደርጋለን። ታገግሚያለሽ። እኛ እዚህ ቤት ውስጥ ችግር የለውም። ክላስ ነው የሚለያየን። ሌላ ነገር እኮ አይደለም። ደግሞ ታገግሚያለሽ። አሁን እኮ ሲምፕል ነገር ሆኗል ከሆነ እንደ ጉንፋን አይነት ነገር ነው፣ ይለቅሻል። አንቺ ምንም አትጨናነቂ። በቃ ቻውን ልጄ ራሱ እንትን እያልኩኝ አልቻልኩትም። ምን ተረጋጊ። አማር ኢረቲን ጩፌ ጀቹ ዘጋውበት ውዶችዬ። እንግዲህ ተመልሶ ይደውላል ራሱ መጨናነቄን ሳይ ማለት ነው። እኒኑ ዴብሴ ይደወላ ጀቹ ረከቴ ጭንቀምቴ ጅርት ጄ ዱጋ ሲሄ ዴብሴ ይደወላ ስልክ ለምን ዘጋለሽ? ጨነቀኝ እኮ በቃ በመጨናነቅ አይሆንም። በመጨናነቅ ሆኖ የሚመጣ ነገር የለም። ያለውን መፍትሄ ማፈላለግና ወደ እንትኑ መሄድ ነው እንጂ አንቺ ተጨናንቀሽ ምንም የምታመጪው ነገር የለም። አላህ ያመጣው ነገር ነው። ስለዚህ አላህ ራሱ ያነሷል። አሁን ወጥቼ እጠብቅሻለሁ፣ ሳር እጠብቅሻለሁ። ስትደርሺ ሳር አይደለም በወር ነው እየመጣ ያለሁት። እዛ ሰፈር ጠብቀኝ፣ እስከ ሰፈር ነው የምመጣው። በወር ነው እየመጣሽ ያለሽ? በቃ ሰፈር ወጥቼ እጠብቅሻለሁ። ያለውን ነገር እዚህ ወዲያው እንትን ብለን ወዲያው ታገግሚያለሽ። ምንም ያጨናንቅሽ ነገር የለም። ምንም አትጨናነቂ። አዲ ነው። ታውቂያለሽ አሁን ሁሉም ኮሮና በጣም ሲምፕል እየሆነ መጥቷል። በጣም ሲያስፈራን የነበረ ያኔ የገባ ጊዜ ነው። አሁን በጣም ሲምፕል ነው። ገባሽ? ታዲያ አልደነገጥክም አንተ? እኔ በጣም ደንግጫለሁ። ግን አንቺን እኔም በጣም ልፍስፍስ መሆን የለብኝም። አንቺን ማበረታት አለብኝ። እኔም እንደዛ ከሆንኩኝ ደግሞ ጭራሽ አንቺ ላይ ቴንሽን ነው የምሆነው እንጂ በጣም አስደንግጦኛል። ግን መበርታት አለብን። ቢያንስ እኔ መበርታት አለብኝ። ገባሽ? እኔ በርትቼ አንቺን ማበረታት አለብኝ እንጂ እኔም እንደዛ ከሆንኩ ተያይዘን ነው ገደል የምንገባው። የድንጋጤን ያወራኸው አይደል? አሁን የድንጋጤ ብቻ ገልጿል። ለማንኛውም እኔ አላቅማ እንደዚህ ነገር አላጋጠመንም። በጣም የደነገጥኩት በጣም ፕራንክ ነው ብትባል ምን ትላለህ? ፕራንክ ነው ብልክ ምን ይመስልሃል? ባክሽደለ ምን ሆንክ? ለምን ትጮኻለህ? ምንድን ነው አንተ ስልክ መዝጋት? ስልኩን ዘጋብል ብለህ ጮኸ። ፕራንክ ነው ወይ? የኔ ለምንድን ነው ስልክ የምትዘጋው? ፕራንክ ነው ስለ እንዴት ነው የምትገልጂው? ሆነ በእናትሽ ወንደዛ ነገር ደጋ አደረኩኝ እንዴ? መንገድ ላይ ነኝ ያልኩ ምን አጠፋው? የኔ ማለሽ ይሄ ምንም ችግር እኮ የለውም። ፕራንክ ነው። አንተም ብዙ ነገር እያረከኝ አይደለ እንዴ? ፕራንክ ነው። አይ ፕራንክ ነው ማሪ፣ ፕራንክ በጣም ነው የማዝነው። በጣም ለምንድን ነው የምታዝነው? በጣም በእንደዚህ አይነት ነገር መቀለድ አልነበረብሽም። እሺ ማለሽ የኔ ቅርታ። እንዴት ነው የምትቀልጂው በእንደዚህ አይነት ነገር? እኔ እኮ ግራ ገብቶኝ እኮ ሌላ ዓለም ውስጥ ነው ያለሁት። ግራ እንዳይገባክ ማሪ። እሺ ይቅርታ አልኩኝ። ፕራንክ ነው። ተመልካቾችን ምን ትላቸዋለህ ማሪ? ደግሞ አትደንግጣ። ያው አስበሽዋል። ልጁ አሁን እዚህ ቤት ውስጥ ከመጣሽ ልጁ ያለ አንቺ እንትን አይልም። ታውቂያለሽ። አንቺን እዚህ ቤት ውስጥ አይቶሽ ማለት ነው። እኔን እያበረታታኸኝ አልነበር እንዴ? አንቺ ጋር ካልመጣ እያበረታታሁሽ ነበረ። ግን
ግራም በቃ በግራ ገብቶኝ ነው። በቃ ግራ ሁለት ምን እንደምን ግራ ገባኝ። አሁን ልጁም ያለ አንቺ እዚህ ቤት ውስጥ መጥቶ አንቺን አይቶ መጠጋቱ አይቀር አንቺ ጋር ግራ ተጨናነቀ። ግራ ገብቶኝ ነበር። እንዳትጨናነቅሽ ይቅርታ አደረግልኝ። እንኳን በዚህ ያለፈ ይቅርታ አደረግልሻለሁ፣ ግን በጣም ነው አገኝሻለሁ። ወደ ተመልካቾቻችን አከም ጅብተን ነው ዶክተር ስራጅ እንደነስ ሰራችን እነዚህ ናጎቴ ለማንኛውም የኛ ቪዲዮ እንግዲህ ይሄንን ይመስላል። እንግዲህ በኮሮና ምክንያት እኔና ሲራጅ እና አገኝሻለሁ ምንም ማለት አይደለም። ከባድ ፕራንክ ያችን ደንግጫለሁ። ወላሂ ብቻ እንገናኛለን ኢንሻአላህ። አላህ በሰላም ያገናኘን። አሚን አሚን። አገኝሻለሁ። ለማንኛውም መልካም ሰብስክራይብ አድርጉ በሏቸው። ላይክ ሰብስክራይብ ላይክ አድርጉ በያቸው። hordofto takhayano siniti mujra akkuma baramitti gaa subscribe warreen haaree taatan maatiin keenya immoo like fi commenting keessan amma faa hedduu nu jajjabeessuu jirti. Laakiin keessan hedduu akka na gammachiisuu jirti. akkanumatti itti fufaa hin qabbanaayina እንዲህ በርቱ። ላይካችሁ በጣም ደስተኛ ያደረገን ነው። ኮሜንታችሁ ታበረታቱናላችሁ። እንግዲህ እየበረታን ነው። ደስተኛ ሆነናል። እናመሰግናለን አይደለ? አዲስ ናችሁ ደግሞ ያው እንደተለመደ ሰብስክራይብ በማድረግ እንግዲህ ከጎናችን ሙቅ ደመቅ አድርጉት። ቤቱን ሻፋ ጎዳ መነጀቹዳ ፍራንኪንግ ይቃራንተና ከነፈካታ ሲራጅ ደረጌ ፊትን ጭራ ባይ ባይ ነጌቲ አሽቻ